የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ኢሳይያስ ምዕራፍ 60 ቁጥር 14 መላእክት ይሴብሖኪ በአርያም ወበምድር ደቂቀ አዳም ለዓለመ የሕይወት እናት የሰላም የፀሐይ መውጫ ምስራቅ ነሽ። ልባችን አለች አሁኗ ላጣፍጭልን ጨው ነሽ። ማርያም ፈጥነሽ ድረሽ ሰግድ ለኪ ማርያም ፈጥነሽ ድረሽ ሰግድ ለኪ የሰማይ አምላክ እግዚአብሔር በቃሉ ዓለምን ያጸና ዓለም ታስበሽ ነበር በሕያው አምላክ ልቡና። ማርያም ወለተ ሐና ሰግድ ለኪ ማርያም ወለተ ሐና ሰግድ ለኪ የሕይወት እናት የሰላም ድንግል አይጽና ወድሽ እንባዬን እያፈሰስኩ ይኸው ቆሜያለሁ ፊትሽ። ማርያም ፈጥነሽ ድረሽ ሰግድ ለኪ ማርያም ፈጥነሽ ድረሽ ሰግድ ለኪ ድቅድቅ ጨለማ ውጦሳል ዓለሙ ሞት ተፈርዶበት ቅዱሳን አበው ሁላቸው የቀድሞ የጌታ ነቢያት። ማርያም የጌታዬ እናት ሰግድ ለኪ ማርያም የጌታዬ እናት ሰግድ ለኪ ከሳሾች በኔ ላይ ቆመው ሲመሰክሩ በሐሰት ይሙት ወገድ እያሉ መልካም ሥራዬን ጠልተውት። ማርያም የጌታዬ እናት ሰግድ ለኪ ማርያም የጌታዬ እናት ሰግድ ለኪ ሰው ጸከንቶን ይመስላል እንደ ዛፍ ጥላ ኃላፊ ነው። በዕድሜው ሺህ ዓመት ቢኖርም በዚህ ዓለም ላይ ቢደለው። ማርያም አድኝኝ ከእጃቸው ሰግድ ለኪ ማርያም አድኝኝ ከእጃቸው ሰግድ ለኪ ከሰይጣን የግብር ልጆች ዲያብሎስ ከለወጣቸው አምላካቸውን ከተውት ከሆኑት ወደ አምላካቸው። ማርያም አድኝኝ ከእጃቸው ሰግድ ለኪ ማርያም አድኝኝ ከእጃቸው